የዮናስን መጽሐፍ ባነበብኩ ቁጥር ልብ የሚከፋበትን አንድ ሐሳብ ሼር ላድርጋችሁ። ዮናስ ምዕራፍ 1 ቁጥር 3 ላይ እንዲህ ተባለለት፣ ዮናስም ከእግዚአብሔር ፊት ሊኮበልል ተነሳ። ጻፊው እየደጋገመ ሊኮበልል ተነሳ። ሊኮበልል የተነሳው ከእግዚአብሔር ፊት ነው። እንዴት አትቻለው? ከህልውናው ፊት መፈርጠጥ፣ ከህልውናው ፊት መራቅ እንዴት አትቻለው? መሸሽ እኮ ካስፈለገ፣ መኮብለል እኮ ካስፈለገ ልንኮበልልባቸው የሚገቡ ብዙ ሰፈሮች አሉ። የምንዋለድባቸው ሰፈሮች፣ የምንጠፋባቸው ሰፈሮች፣ የምናድግበት የምንለመልምበት ሳይሆን ፈጽሞ የምንጎዳባቸው እኮ ሰፈሮች አሉ። የነ ደሊላ አይነት ሰፈሮች እኮ አሉ። አእምሮ የሚጠለሽባቸው ዱቄት የምትሆንባቸው እኮ ሰፈሮች አሉ። መሸሽ ከተፈለገ እኮ ከነሱ መሸሽ ይቻላል። ዮናስ እንዴት አትችሎ ከእግዚአብሔር ፊት ሊኮበልል ተነሳ? እስኪ ይጠይቀው ቃየልን። ከፊቱ የመውጣት ስብራት፣ ከፊቱ የመባረርን አደጋ ሳይደብቅ ይነግረዋል። እየጮኸ እያለቀሰ ይነግረዋል። ከፊት እወጣለሁ ተቀበዝባዥ እሆናለሁ አለ። ሰላም ማጣት፣ እርካታ ማጣት ከህልውና ውጪ ሲኮን ነው። እካ ደስታችን መብል አይደለም፣ እርካታችን ልብሱ አይደለም። እየበላህም እየለበስክም እያገባህም ሰላሙ ግን የለህም። የሰላማችን ምንጭ አንድ ነው፣ ህልውናው ነው። ይሄ በደንብ የገባው ዳዊት እንዲህ ብሎ እየቃተተ እያማጠ ጸለየ። ከፊትህ አትጣለኝ። ለካ ፊቱ ደስታው ነው። ለምነን ቢያስፈልግ ከፍለን የምንሰነብትበት ሰፈራችን ፊቱ ነው። ከፊቱ አትኮብልል።